ስቶፕ ሴይንግ ቬሪ ሃፒ በጣም ደስተኛ ነኝ ለማለት ቬሪ ሃፒ ከማለት ይልቅ አራት ምርጥ አገላለጾችን እንመልከት። የመጀመሪያው ትሪልድ ነው። ትሪልድ ማለት ኤክስትሪምሊ ሃፒ ማለት ነው። እጅግ በጣም ደስተኛ ነኝ ለማለት ስንፈልግ አም ትሪልድ ማለት እንችላለን። ሁለተኛው ደግሞ ዲላይትድ ነው። ዲላይትድ የሚለውን ቃል ፖላይት ኤንድ ፖዘቲቭ ማለትም ፖላይት ስንል ፕሮፌሽናል፣ ፈርስት ሚቲንግ፣ ኢሜል ኤንድ ከስተመር ሰርቪስ ማለትም መደበኛ ሲሆን ከስራ ጋር በተያያዘ ለመጀመሪያ ጊዜ ከሰዎች ጋር ስንገናኝ፣ ኢሜል ስንጻጻፍ ወይም ደግሞ ከስተመሮች ጋር ኮሚኒኬት ስናደርግ ሊሆን ይችላል። ፖዚቲቭ ስንል ደግሞ በመረጋጋት በክብርና ራስን በመቆጣጠር ከፍተኛ የሆነ ደስታ ስሜታችን ለመግለጽ ስንፈልግ አም ዲላይትድ ማለት እንችላለን። ሶስተኛው ደግሞ ኦቨር ዘ ሙን ይሰኛል። ኦቨር ዘ ሙን የሚለውን ደግሞ ኢንፎርማል ሲሆን ማለትም ከጓደኞቻችን ጋር ከቤተሰቦቻችን ጋር ወይም ደግሞ በጣም ከምንቀርባቸው ሰዎች ጋር ሲሆን ከፍተኛ የደስታ ስሜታችን ለመግለጽ አም ኦቨር ዘ ሙን የሚለውን አገላለጽ መጠቀም እንችላለን ማለት ነው። አራተኛው ደግሞ ማለት ቬሪ ስትሮንግ ሃፒነስ በጣም ጠንከር ያለ የደስታ ስሜት ማለት ነው። ባሸነፈ ጊዜ ወይም ሲያሸንፍ ጠንከር ያለ የደስታ ስሜት ተሰምቶት ነበር። ከዚህ በኋላ ቬሪ ሃፒ ከማለት ይልቅ ትሪልድ፣ ዲላይትድ፣ ኦቨር ዘ ሙን፣ ኤክስታቲክ በማለት በጣም ደስተኛ መሆናችን በተሻለ እንግሊዝኛ መግለጽ እንችላለን ማለት ነው።